አዲስ አበባ የጥንት ታሪክና ዘመናዊነት መገናኛ ናት። በተለይም ፒያሳ ስትመላለሱ ለየት ያሉ ታሪክ ያሳለፉ ህንፃዎችን መመልከት አዲስ አይደለም። ዛሬ በከተማችን መሀል እምብርት ላይ የራሳቸውን ታሪክ አሻራ ጥለው ያለፉ ሁለት ማህበረሰቦችን እንመለከታለን። አርባዎቹ ህፃናት እነማን ናቸው? የኢትዮጵያ የመጀመሪያው ህዝብ መዝሙርና አርመኖች ምን ያገናኛቸዋል? በዚህ ቪዲዮ የምንመለከት ይሆናል። አብራችሁን ቆዩ። ቪዲዮውን ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ ጠይቃለሁ። መልካም ቆይታ። የጥንት ገናና ስልጣኔ ባለቤት ነች። በስነ ህንፃ፣ በፍልስፍና፣ በታሪክ ታዋቂ ነች። ይቺ የአውሮፓዊት ሀገር ግሪክ። ዛሬ ስለ ግሪክ ታሪክ ላወራ ሳይሆን ኢትዮጵያ ውስጥ ስለነበሩት ግሪካውያን ላወራ ነው። ገና በ18ኛው ክፍለ ዘመን ማለትም በጎንደር ዘመነ መንግስት በወርቅ አንጥረኝነት እና በጥበብ ስራ ይታወቃሉ። ነገር ግን ወደ ኢትዮጵያ በብዛት የገቡት በአጼ ሚኒሊክ ዘመነ መንግስት ነበረ። የገቡበት ምክንያትም በባቡር ስራ፣ በህንፃ ግንባታ፣ በንግድ ጎበዝ ባለሙያዎችን ኢትዮጵያ ትፈልግ ስለነበረ እነሱም ጎበዞች ስለነበሩ በዛ አማካኝነት ወደ ኢትዮጵያ በብዛት ሊገቡ ችለዋል። ኢትዮጵያ ውስጥ ይኖሩ የነበሩ ግሪካውያን ጥሏቸው ካለፏቸው ታሪኮች መካከል አንዱ ፒያሳ አካባቢ የሚገኘው የቅዱስ ፍሬምናጦስ ካቴድራል አንዱ ነው። ይህ ካቴድራል በ1930ዎቹ አካባቢ የተሰራ ሲሆን በአጼ ኃይለ ሥላሴ የግል ዶክተር የነበሩት ዶክተር ያዕቆብስ ጥያቄ አቅራቢነት ተፈቅዶላቸው ሊሰራ ችሏል ማለት ነው። ይህ ካቴድራል ዲዛይኑ የባዛንታይን ኪነ ህንፃን የተከተለ ካቴድራል ሲሆን ከዚህ በተጨማሪም ኢትዮጵያ ውስጥ ይኖሩ የነበሩ ግሪካውያን በሌላም በንግዱ ዘርፍ ይታወቃሉ። የራሳቸው ኮሚኒቲ ስኩል አሁንም ድረስ ያለው ግሪክ ስኩል መጥቀስ እንችላለን። ወይም ደግሞ ባምቢስ ሱፐር ማርኬትም ከነሱ የመጣ ነው ማለት ነው። ባለቤትነቱ የግሪክ ነበረ፣ የግሪካውያን ነበረ። ባምቢስ ሱፐር ማርኬትም ማለት ነው። የፒያሳ እንግዶች በሚል ሁለት ማህበረሰቦችን ወደ እናንተ እያደረስኩኝ ይገኛለሁ። እነዚህ ማህበረሰቦች አንደኛው የግሪክ ማህበረሰብ ሲሆን ሁለተኛው የአርሜኒያ ማህበረሰብ ነው። በኢትዮጵያ ውስጥ ጥንት ገብተው ይኖሩ ከነበሩ ማህበረሰቦች መካከል የውጭ ማህበረሰቦች መካከል አንዱ የግሪክ ማህበረሰብ እንደሆነ ይታወቃል። በተለይም በ19ኛው እና በ20ኛው ክፍለ ዘመን መጀመሪያ አካባቢ አርሜኒያ ውስጥ በተከሰተው የዘር ጭፍጨፋ እሱን በመሸሽ ወደ ተለያዩ የዓለም ሀገራት ተበታትነው ይኖሩ ነበር። በተመሳሳይ ኢትዮጵያ ውስጥም ገብተው የሚኖሩ አርመናውያን ነበሩ ማለት ነው። ሌላው አዲስ አበባ ውስጥ ይኖሩ በነበሩ አርመናውያን ከተሰሩ ስራዎች መካከል ይህ የቅዱስ ጊዮርጊስ የኦርቶዶክስ ቤተክርስቲያን ሲሆን ይህ ቤተክርስቲያን በ1928 እንደ አውሮፓውያን አቆጣጠር እንደተሰራ ይነገራል። በነጋዴው በሚሂራን ሙራዲያን አማካኝነት ነው የተሰራው፣ ለአባቱ መታሰቢያ እንዲሆን ማለት ነው። በግራጫ ድንጋይ የተገነባው ይህ ቤተክርስቲያን የአርመንን የጥንት ገዳማትን ቅርጽ ይዞ የተሰራ በጣም ሲያዩት የሚያምር ደስ የሚል ቤተክርስቲያን ነው ማለት ነው። አርባዎቹ ልጆች እነማን ናቸው? በ1924 እንደ አውሮፓውያን አቆጣጠር ልዑል አልጋ ወራሽ ተፈሪ መኮንን ወይም በኋላ አጼ ኃይለ ሥላሴ የሆኑት ማለት ነው ወደ ኢየሩሳሌም ለጉብኝት በሄዱበት አንድ የአርሜኒያ ገዳም ውስጥ 40 ህጻናትን ይመለከታሉ። እነዚህ 40 ልጆች
በአርሜኒያ የዘር ጭፍጨፋ አማካኝነት ወላጆቻቸው የተገደሉባቸው ልጆች ነበሩ። እነዚህን 40 ልጆች ወደ ኢትዮጵያ በማምጣት ሙዚቃ ሰልጥነው የመጀመሪያ የሆነውን የክቡር ዘበኛ ኦርኬስትራ እንዲመሰርቱ ተደርጓል። ከዛም በተጨማሪ የበዓል ማዕከል የአርሜኒያ ሕዝብ በዓል ማዕከል እና የአራራት ተራራ ስፖርት ክለብ መስርተው እንደ ማህበረሰብ ይኖሩ እንደነበር ታሪክ ይነግረናል። አርመኖችና የመጀመሪያው የኢትዮጵያ ሕዝብ መዝሙር ምን ያገናኛቸዋል? ቀጥለን እንመለከታለን። በአፄ ኃይለ ሥላሴ አማካኝነት ከእስራኤል የመጡት 40ዎቹ ልጆች የሙዚቃ ስልጠና እንዲሰለጥኑ ተደረገ። ከዛም በኋላ ክቡር ዘበኛ ኦርኬስትራን መሰረቱ። ይህ የኦርኬስትራ አባል የነበረው አንድ አርመናዊ ኬቦርክ የሚባል አርመናዊ የኢትዮጵያ የመጀመሪያውን ሕዝብ መዝሙር ማለትም ኢትዮጵያ ሆይ ደስ ይበልሽ የሚለውን ሕዝብ መዝሙር ሜሎዲ የጻፈው እርሱ ነው ማለት ነው። ስለዚህ አርመኖችንና የመጀመሪያው የኢትዮጵያ ሕዝብ መዝሙርን የሚያገናኛቸው ታሪክ ይህ ነው ማለት ነው። ዛሬ ላይ ፒያሳን ስናቋርጥ እነዚህ ህንፃዎችን ስንመለከት ዝም ብለው የቆሙ ድንጋዮች አይደሉም። የኢትዮጵያ እንግዳ ተቀባይነት እና የጥበብ ትስስርን የሚያሳዩ ህያዋን ምስክሮች እንጂ። እናንተስ ስለ እነዚህ ህንፃዎች ወይም ቤተክርስቲያኖች እና ስለ ሁለቱ ማህበረሰቦች የምታውቁትን ኮሜንት ላይ ጻፉልኝ። ቪዲዮውን ያያችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ።